የመበየጃ ፓወር መቀነሻ መጨመሪያ ነው። እንደዚህ ይሄ ነገር ላሜራ ነው። በዚሁ ልክ መስራት ድንገት የተወሰነ የተረዳ ሰው ይሰራል ማለት ነው። እዚህ ውስጥ ተቀባሪ ብሎን አለች ገባ። ከዛስ አሁን ይሄኛው እዚህ ውስጥ ደግሞ አለ ና ሲግባና ላይት ነው። ይሄ ብሎን እንዲህ ተላላፊ ነው ድረስ ማለት ነው። ለኪልም ያ የሚያህል ብሎን ረጅም ብሎን እንዲህ ተቀባሪ ሆነለት። አሁን ይሄ ለፓወር መጨመሪያ መቀነሻ ነው ማለት ነው። አየህ ከዛ ይሄ ጀርባውን አይታል። አየህ ጀርባው ይሄ በብሎን ታሳሪ ነው ገባ። ይሄ ብሎን እዚህ ጋር ተላላፊ ነው። ብረት መበየድም ትችላለህ ማለት ነው። እንደዚህ ብረት ልትበይር ትችላለህ። ከዛስ ሁለት ብሎን እንዲህ ተላላፊ መጣ ማለት ነው። ከዛ ሁለት ብሎን እዚህ ይሄን የሚያክል ረጅም ብሎን እዚህ ጋር መጣ ማለት ነው። ገብቷል። ከዛ አሁን ወደፊት ሂድ ተመልከት። አሁን ይሄ ደግሞ መሀል ላይ ገብቶ የሚገድበው ነው ማለት ነው። እንዴት ነው ገብቶ የሚገድበው ካልክ ያ እንዲህ ይገድባል ማለት ነው። አሁን ይሄ ብሎን ሲፈታና ሲታሰር እንዴት ነው አሁን ገባር። ከዛ በዚህ በእኩል ነው እንግዲህ አሁን ሽቦ አይነካም ምናምን እንደዚህ ምንም ነገር መነካካት የለበትም። እዚህ መሀል ገብቶ መውጣት ነው ስራው። ሲወጣ ፓወሩ ይጨምራል፣ ሲገባ ፓወሩ ይቀንሳል ማለት ነው። እሺ አሁን ይሄን ነገር ታዲያ ለማሰራት ምንድነው ማድረግ ያለብን? አንደኛ እቺን ያት እቺ ቀዳዳ አላት አያት፣ ውስጧ ተበስታለች ቶርኖቤል ማለት ነው። ሁለተኛ እቺም እዚህ ጋር እንደዚህ እንደ ማናቤላ ለማሽከርከር እንዲያመች ነው። ስለዚህ አሁን ለምሳሌ ይሄን ለማሰራት እንድች አይነት ብሎን ወይ ደግሞ ረጅም ቶንዲኖ ያስፈልጋል ማለት ነው። ከዛስ ይሄ ቶንዲኖ በዚህ በብሎኑ መሃል ውስጥ ገባ ማለት ነው። ሄዱስ እዚህ ጋር ነው የሚደገፈውና እያቆምክ መቅረስ ይቻላል። አያት እዚህ ጋር ስትደገፍ ዝም ብላ ትደገፋለች። አያት በጣም አቁም። በተደገፈችበት እቺ ቀዳዳ ውስጥ ያ አየክ ቀዳዳ ውስጥ እንድትገባ እናደርጋትና ይሄን ያ ልክ ማሰር ስትጀምር ወደ ውጭ መሳብ ይጀምራል። ነገር ግን ያ አሁን ወደ ውጭ ስቦላ ወደ ውስጥ ግን ላይመልስ ይችላል። ለምንድን ነው የማይመልሰው ታውቃለህ? አሁን እቺ ስፕሪንግ ወሳኝ ነው ማለት ነው። ይሄ ነው በቃ ትልቁ ፊዚክሳቸው እነሱ ማለት ነው። ይሄን ስፕሪንግ እዚህ ጋር ዝም ብዬ የሰበሰብኳቸው ያው ሰው ሲረዳው ደግሞ ሞር ትልቅ ስፕሪንግ ፈልጎ ረጅም ስፕሪንግ ፈልጎ ይሄን ያደርጋል ማለት ነው። እኔ አሁን ያው እቃው ከመላኩ በፊት ወደ ባለቤቱ አቁም ይሄን ሮንዴል አስገባው እቃ ብለህ ቀረጽ። ለምን ይሄ እንዲገፋልኝ ረጅም ከዚህ እስከዚህ ያለ ስፕሪንግ ቢሆን በጣም ወሳኝ ነው። ወጥ ማለት ነው። እኔ እቃው ከመሄዱ በፊት ቢያንስ ላሳያችሁ ብዬ ነው። እሺ ያው በምክንያት እንትን ከምል ብዬ ነው። እሺ ይሄ ስፕሪንጉ እስኪወጠር ድረስ ይታሰራል ማለት ነው። አየህ ከላይም ከታችም ቢኖረው ጥሩ ነው። አሁን በዚህ ስፕሪንግ ብቻ አሁን ምን ያህል ነው ጥቅሙ ስፕሪንጉ ከተባለ ይሆንና ያ አሁን ልክ ይሄ መሽከርከር ሲጀምር ስፈታው ይሄዳል ማለት ነው። እሺ ለሰራው አሁን ፓወሩ እየጨመረ ነው ማለት ነው። በዚህ መልኩ ሲሄድ እየሰራ ሲሆን ማለት ነው። ገብቷል። እንትኑ እየወጣ ነው አይደለ? አዎ ከጥቅሉ መሃል ወጣ ማለት ፓወሩ ሙሉ ለሙሉ ፓወሩን ታገኛለህ ማለት ነው። በጥቅሉ መሃል ሲገባ ደግሞ ገባ ምንም ሽቦ ጋር ሳይነካካ ሲሆን ያኔ እንትን ይላል ማለት። እንዲህ ከሆነ በኋላ አሁን ሳበ ፓወር ሲቀንስ ስፕሪንጉ ምንድን ጥቅሙ
ይገፋው። አዎ እንዲህ ሲገፋው እሱ እየገፋው ያስገብለታል ማለት ነው። ገብቷል? ይሄ ነው በቃ። ይሄ ማለት የውጩ መበየጃ የፓወር መቀናነሻ ነው ማለት ነው። ያው የተረዳው ይሰራዋል። ገብቷል? ሁሉም በእኩል ተቆራርጠው አሁን ለምሳሌ ይሄ ላሜራ አንድ ላሜራ አይደለም። ሹፍ ስንት ላሜራ ነው ይሄ? 1 2 3 አይደል? እንደዚህ ተቆርጦ ገብቷል ማለት ነው። አሁን ይሄ ምን ያህል ነው ከተባለ እንዲህ 100ም ሊሆን ይችላል ወይ ደግሞ እንዲህ የላሜራ እንትኑ ማለት ነው። ብቻ ግን መገደብ ብቻ በመሃሉ ማግኔቲክ ፊልድ እንዳይፈጠር መግባት ነው ስራው። ገብቷል? አላማው ማለት ነው። እና ምን ያህል እንትን ነው ምናምን የሚል ጥያቄ አያስፈልግም ማለት ነው። አሁን ይሄ እንዲህ ቢያንስ ይሄ 3 አይደለ? እንዲህ ያለ ሄዶ ቢያንስ 50ው እንዲህ በዚህ ልክ ተቆራርጦ አንድ ላይ ቢበየድ ራሱ እዚህ ጋር ማለት ነው። እንዲህ ቢበየድ ራሱ ምንም ችግር የለውም ማለት ነው። ገብቷል? ከዛ በኋላ ለመሃል ተበስቶ የብሎን ዳዶ ይገባል ማለት ነው። ገብቷል? የብሎን ለምሳሌ የብሎን ዳዶ ከተቀበረ እዚህ ውስጥ ወደፊት ከዛ በኋላ መግባት ይችላል ማለት ነው። እና ይሄን ያው ማብራሪያ ብዙም ስለማልፈልግ ነው ወይ ደግሞ ምንም የምጠይቅበት ምንም ምክንያት የለም ነው ለማለት ነው። ያው ሀሳቡን በደንብ ግልጽ ላድርግላችሁ ብዬ ነው። አዲስ ነገር የለውም። ይሄ ፋብሪካ ስለሆነ ብዙ የራሳቸውን ያጋጊጡታል። አንድ ያቁም። የውጩ መበየጃ ናት፣ ትንሿ ናት። ስለዚህ ይሄም አሁን ኖርማል ነው ስራው። አሁን ለምሳሌ ይኸውና ይሄ እንደዚህ ሲስበው እዚህ ጋር ማናቤላ ነበረው ተሰብሮብን ነው። ይሄ እንደዚህ ሲስበው ማለት ነው። ገብቷል? መግባትና መውጣት ነው ስራው። ግን ይሄኛው አሁን እዛ ብረቱ መሃል ላይ በዚህና በዚህ እንዲህ ድግፍ ብሎ ነው የሚቀመጠው። የመበየጃው ጥቅል መሃል ማለት ነው። የመበየጃው ጥቅል መሃል ማለት ነው። በዚህ በኩልም ወደዚህም ወደቅ አይችልም፣ ወደዚህም ወደቅ እንዳይችል ተደርጎ ነው የተቀመጠው ተበይዶ ምናምን ማለት ነው። ያው በያጆች ይረዱታል። ከዛ በኋላ በዚህም መልኩ በቀላል ሊሰራ ይችላል ማለት ነው። ይሄው ይሄም ላሜራ ነው። ይሄው እንደምታዩት እንደዚህ ነበረ። ገባ? ይሄው እንደዚህ ቢያንስ ይሄ ምን ያህል ላሜራ ነው? እንደሆነ በቃ ማለት አሁን ይሄ ሶስቱ ይኸውና መገመት ቀላል ነው ማለት በቃ አስጠግታ ሳያችሁ። ከዛ በኋላ ይኸው እንዲህ እዚህ ጋር እዚች ውስጥ እንትን አለ ብሎን ነገር አለ። ብሎኑ ላይ ይሄኛው ይሽከረከራል ማለት ነው። ይሄ ብሎን ተላላፊ ይገባበታል ማለት ነው። ይሄውና ይሄ ደግሞ እውነት ወንዲኖ ነገር ነው። እሱ መሀል ላይ ነው ያለው ማለት ነው። ከዛ መገደቢያውን ይዞ ይላል ወሪ ቤት እንዲህ ተመቶበታል ወሪ ቤት። ከዛ በኋላ መገደቢያውን ወደ ውስጥ ይዞ መሄድና ወደ ውጭ ማውጣት ነው ስራው ማለት ነው። እና ይሄ ነው ያው እኔ ጋር የሚመጡ ነገሮችን ቢያንስ ከውስጡ የሆነ መጠቀም የሚችል ሰው ተጠቅሞ ሀሳቡን ተጠቅሞ የራሱ ዕቃ ላይ ማዋል ይችላል በሚል ስሜት ነው የምሰራላችሁ። እንደዛ ነገር ነው።